ጭንቅላቴ ውስጥ ያለውን እንግሊዝኛ ባወራው እኮ በጣም ጎበዝ ነበርኩ ብላችሁ አስባችሁ አታውቁም? አብዛኞቻችን ስናወራ ግን እንንተባተባለን። ይሄንን ችግር ወይም ባፈሪንግን ለማጥፋት የሚያስችሉ አንዳንድ መንገዶችን ልንገራችሁ። የመጀመሪያው ከመስታወት ላይ ማውራት ዘዴ ነው። በውስጣችሁ ማሰብን ተዉና በቀን ለ5 ደቂቃ መስታወት ፊት ለፊት ቁጭ ብላችሁ በቀን የዋላችሁትን ነገር በእንግሊዝኛ ለማውራት ሞክሩ። አይ ነው ትንሽ ዊርድ ሊሆን ይችላል አይደለ? ትንሽ ግራ ሊገባ ይችላል። ነገር ግን በደንብ ፕራክቲስ ማድረግ እንድትችሉና ምን ያደርጋችኋል ደግሞ ምላሳችሁ እንዲለምድ መስል ሚሞሪ እንዲኖረው ይረዳል ማለት ነው። ሁለተኛው ደግሞ በቀጥታ ትራንስሌት አታርጉ ወይም አትተርጉሙ። ቃላቶችን የቆጠራችሁ አንድ በአንድ ወደ እንግሊዝኛ የተረጎማችሁ የምትናገሩ ከሆነ ጭንቅላታችሁን ታጨናንቁታላችሁ። ይልቁንስ በቡድን በግሩፕ ወይ በቻንክ ማሰብ ጀምሩ። ለምሳሌ I want to go to the shop ብላችሁ ከምትቆጡት ይልቅ I'm gonna go ብላችሁ አንደኛውን መናገር ትችላላችሁ ማለት ነው። ልክ እንደ ፍርፍር ማለት ነው። አንድ በአንድ ቁርጥራጭ እንጀራዎችን ያነሳችሁ አይደለም የምትበሉት አይደለ? ጥቅልል አድርጋችሁ ነው የምትወስዱት። እንደዛ ማለት ነው። ሁለተኛው ደግሞ የ2 ሰከንድ ረፍት ነው። ተማሪዎች አውሩ ሲባሉ ይደነግጡና ከማሰብ ይልቅ ቶሎ መናገርን ያስቀድማሉ። ያን ጊዜም ደግሞ ይሳሳታሉ። የመናገር ተራችሁ ሲደርስ ቆም ብላችሁ ትንፋሽ ውሰዱ። ይሄም ጭንቅላታችሁ ውስጥ ያለው እንግሊዝኛ አፋችሁ ጋር እስኪደርስ ድረስ ትንሽ ጊዜ ይሰጠዋል። አይዟችሁ፣ ይህ የራስ መተማመን ምልክት እንጂ የመዘናጋት ምልክት አይደለም። ዛሬ ከመስታወት ፊት ቆማችሁ ስለምን ልታወሩ ነው? አደርገዋለሁ ካላችሁ እስኪ ኮሜንት ሴክሽን ላይ የስ ብላችሁ ጻፉ።